ثم فهو أولى بالنهي أتدرج أتقلال فتبلو بمكلكل يبلت لكلكل ميقباو السنو ولقول ابن عمر رضي الله عنهما عبد الله بن عمر يتناقرون نجر سلالنا في الذي يصلي وهو مشبك بين يديه ولت جوچون እንደዚህ አቆላልፎ የሚሰግደውን ሰው አስመልክቶ ምን አለው تلك صلاة المغضوب عليهم ይሄ እኮ አላህ በወንጀላቸው ምክንያት የተቆጣባቸው የአይሁዶች ሰላት አይነት ነው ብሎታል። ይሄን ኢማም አቡ ዳውድ በሱነናቸው ላይ የዘገቡት ሸይኹል አልባኒ ሰሂህ አቢ ዳውድ ላይ በአንደኛው ጁዝ ገጽ 186 ላይ ሰሂህ መሆኑን ገልጸዋል። ስለዚህ ወተሽቢኩ በይነ الأصابع በጣት መሃል ማቆላለፍ ይክረሁ አثناء الذهاب إلى الصلاة ሰላት ታስቦ ጉዞ ከተጀመረ ሰላቱ እስኪጠናቀቅ ድረስ የተጠላ ተግባር ነው። ወፊ አثناء الصلاة ሰላቱ ከተጀመረም ሰላቱ እስኪያልቅ ድረስ የተጠላ ነው። አማ بعد الصلاة ወደ ግራ السلام عليكم ورحمة الله ከተባለ በኋላ ግን ከሆነ فلا بأس به ችግር የለውም የዛኔ لحديث أبي هريرة رضي الله عنه أبي هريرة رضي الله عنه يستلالف لنا حديث الله من يميل نبياتنا صلى الله عليه وسلم صلى بنا ركعتين قلت ركعتين إننا السجدون ثم سلم كذام السلامة فقام إلى خشبة معروضة في المسجد مسجد لا ينبرج عند زاف نجر انشأت نبرج ودزا وطنا من هذا الرجل مسجدان فاتكى عليها تدقفوا كأنه غضبان يتقطم يمسلو نبر ووضع يده اليمنى على اليسرى كأنجاتشون بقراتشو لا يانورو وشبك بين أصابعه بطاتاتشو محل أقول اللفو كصلاة بوهلا إنما يتشال إهينو ماسر الجاول الحديث متفق عليه حديث بخارينا مسلم يتسمى مبت صحيح زغبانه او معناتنو بزي ملك ነው ማለት ነው እኛም ማቆላለፉን የመጥላት ያለብን ዘጠነኛ الصلاه بحضره الطعام ምግብ በቀረበበት ሰላት መስገድ የተጠላ ተግባር ነው لحديث عائشه رضي الله عنها عن النبي صلى الله عليه وسلم እናታችን አይሻ ባስተላለፈችው ሐዲስ انه قال ምን አሉ እሳቸው اذا وضع العشاء ምግብ ከተኖረ በቦታው ላይ ከቀረበ ወኡቂመት الصلاه ሶላት ኢቃም ከተባለ በሁለት አጣብቂኝ መሃል ገብተናል ምን እናደርግ ሲባል فابدأوا بالعشاء ከምግቡ ጀምሩን የተወሰነ ሲበርድልህ ወደ ሶላት ትገባለህ متفق عليه ቡኻሪና ሙስሊም የተስማሙበት ولحديث عبد الله بن عمر رضي الله عنهما قال قال النبي صلى الله عليه وسلم عبد الله بن عمر باستلالفوا ليله حديث ላይ ደግሞ የአላህ ነብይ ምን አሉ اذا كان احدكم على الطعام ከናንተ አንዳችሁ ምግብ ላይ ከሆነ فلا يعجل حتى يقضي حاجته ወደ ሰላቱ አይቻኮል ከምግቡ ላይ ጉዳዩን እስኪፈጽም ድረስ حاجته منه وان اقيمت الصلاه صلاه ቢቆም እንኳን ኢቃም ቢደረግ ይሄም ቡኻሪና ሙስሊም የዘገቡት ነው ሸይኹ እዚህ ላይ ማብራሪያ ሲሰጡ ምን ይላሉ ይሄን ሐዲስ ካቀረቡ በኋላ ማንንም በዚህ ሰበብ ርቦኛል እያለ ከመስጊድ ከጀማዓ እንዳይርቅ ወይሽተሪጡ لذلك ثلاثه شروط ይላሉ ይሄ የተፈቀደ እንዲሆን ግን ሶስት መስፈርት ያስፈልጋል ይሄንን ማወቅ አለብን ነው እና ምን ምንድናቸው ሲባል አወለን ان يكون الطعام حاضرا ምግቡ በቦታው ላይ አንተ በተቀመጥክበት በቤትም ይሁን በምግብ ቤት የቀረበ መሆን አለበት ቁጭ ብለህ አንድ ክትፎ ብላ አዛሃል እዚህ መስጊድ ኢቃም ሲል ሰምተሃል ክትፎ የሚመጣው ከ10 ከ15 ደቂቃ በኋላ ነው ስለዚህ ከምግቡ ጀምሩ ተብሏል ብለ ከጀማዓ መቅረት አትችልም ምግቡ በዛ ሰዓት ምን አልሆነም ኢቃም በተባለበት አጠገብህ አልቀረበም ምግቡ የቀረበ መሆን አለበት አንደኛው መስፈርት ነው የሚሉት ሁለተኛስ የምግቡ መቅረብ ብቻውን በቂ አይደለም والثاني أن تكون نفس المصلي تتوقع إليه يزا يسجاج نفس أتجابو مكب يقرب صو مجبول لما بلات كجالوتو يجمرا يتنسى مون علبت منم مجب يمبلات سميتو كلي الله ፍላጎትህ ካልተነሳስ በዛ ሰዓት ምግቡ አጠገበስ ለቀረተ ብሎ ከጀማዓ ወደ ኋላ መዘንጋት አይሆንም ውስጥህ መፈለግ አለበት ሶስተኛስ ምን ቀረ ሲባል والثالث ሶስተኛ أن يكون قادرا على تناوله حسا وشرعا يعني የቀረበው ምግብ ቀጥታ ሄዶ ለመብላት የሚችል መሆን አለበት ምናልባትም ገና በትኩስነቱ ቀርቦ እስኪ ቀዘቅዝ 3-4 ደቂቃ ጠብቅ ተብሎ ሊሆን ይችላል ያ ከሆነ ሂድና ሰግደህና ነው መሆን ያለበት እነዚህ ሶስት መስፈርቶች ሊሆን ይገባል አንዳንድ ጊዜ ምግቡ በጣም ትኩስ ይሆንና እስኪ ቀዘቅዝ ልጠብቆት ይችላል ለማለት ነው
እንደገና ደግሞ በዛ ሰዓት ወሸርዓን ሲባል ጾመኛ ያልሆንክ ከሆነ የሚለው ይካተታል። ኢብኑ ዑሰይሚን ረሂመሁላህ አሸርሁል ሙምቲዕ በሚለው ኪታባቸው ላይ 3ኛ ሙጀለድ ገጽ 328 እስከ 330 ባለው ገልጸዋል። ታዲያ እንደው ሶስቱን መስፈርት አንተ ጋር ያለ ደግሞ ሆኖ ምግቡን ብትጀምርም እስክጠግብ እስከ መጨረሻው ግን ብላ አልተባለም። ረሃብህን በሚያስወግድልህ ልክ ነው። ከዛ በኋላ ወደ መስጊድ ትሄዳለህ። ከሰላት መልስ የቀረውን ማጠናቀቅ ትችላለህ። ለምንድነው ከምግቡ ይጀምር የሚለው ሂክማው ምንድነው ሲባል ዑለማዎቹ ምንድነው የሚሉት? ሰላትህን በኹሹዕ በጡማእኒና እንድትሰግደው ነው። ተርበህ ሆድህ እየጮኸ መስጊድ ብትገባ ካሁን ኢማሙ ማሰላመቱን እንጂ ሌላ ነገር አይደለም የምትጠባበቀው። ትክክለኛ ሰላት አትሰግድም ነው። ስለዚህ ትክክለኛ ሩህ ያለው ሰላት እንድትሰግድ የተወሰነ ረሃብህን የተወሰነ ጎርሰህ ካበረደልህ ሰላቱ ላይ በጡማእኒናም ትሰግዳለህ ማለት ነው።